2017 የማትሪክ ኤግዛም ላይ ብዙ ተማሪ ኤክስ የገባበት ጥያቄ ነው ይሄ ጥያቄ። ምን እንዳሳሳታቸውና እንዴት አድርጋችሁ እንደምትሰሩት በዚህ አጭር ሰከንድ ውስጥ አሳያችኋለሁ። ይሄንን ቪዲዮ ለምታውቋቸው የ12ኛ ክፍል ተማሪዎችና ሌሎች ተማሪዎች ሼር አድርጉላቸው፣ ፎሎ አድርጉ፣ ላይክ አድርጉ፣ ይመቻችሁ። የተጠየቃችሁት እዚች ጋር የተሰጣችሁ ቫልዩ ዶሜኑ ምንድነው የተባላችሁት። ይሄን ነገር እዚህ ጋር ተንጽፈው the square root of 3 ሲቀነስ x ስኩዌር ነው የተባላችሁት። እዚች ጋር አንድ ማወቅ ያለባችሁ ህግ ስኩዌር ሩት ውስጥ ሁሉ ጊዜም 0 ወይ ፖዚቲቭ ነምበር ነው መግባት የሚችለው። ምክንያቱም ስኩዌር ሩት ውስጥ የሚገቡ ቁጥሮች ስኩዌር ተደርገው የመጡ ናቸው። ማንኛውም ቁጥር ደግሞ ስኩዌር ተደርጎ ኔጌቲቭ ቁጥር ሊሰጥልን አይችልም አይደለ? ስለዚህ ሁሉ ጊዜም ስኩዌር ሩት ውስጥ ነን ኔጌቲቭ የሆነ ቁጥር ነው መግባት የሚችለው። ስለዚህ ስኩዌር ሩት ውስጥ ያሉ ቁጥሮችን ዶሜናቸውን ፈልጉ ስንባል ለምሳሌ እዚህ ውስጥ ያለውን ቁጥር ዶሜኑን ለማግኘት ስኩዌር ሩት ውስጥ ነው ያለው። ስለዚህ እናወጣውና 3 ሲቀነስ ኤክስ ስኩዌር አድርገን ሁሉ ጊዜም ወይ ከዜሮ መብለጥ አለበት ወይ ደግሞ ከዜሮ እኩል መሆን አለበት ብለን እናስቀምጣለን። ግሬተር ዛን ኦር ኢኳል ቱ 0 አድርገን እናስቀምጣለን ማለት ነው። ይሄንን ሶልቭ ስናደርግ እቺኛን ኤክስ ስኩዌር ኔጌቲቭ ኤክስ ስኩዌር ወደዛ ስንወስዳት ፖዚቲቭ አድርገን ነው የምንወስዳት። ስለዚህ 3 ግሬተር ዛን ኦር ኢኳልስ ቱ 0 ሲደመር ኤክስ ስኩዌር ይሆናል ማለት ነው። ስለዚህ 0 ሲደመር ኤክስ ስኩዌር ራሱ ኤክስ ስኩዌር ነው። ኤክስ ስኩዌር አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ 3 ከኤክስ ስኩዌር ይበልጣል ወይንም እኩል ይሆናል ማለት ኤክስ ስኩዌር ከ3 ያንሳል ወይንም እኩል ይሆናል እንደማለት ነው። ጀስት ይሄንን አዙሬ ነው የጻፍኩት ኤክስ ስኩዌርን ወደዚህ ለማምጣት እንዲመቸኝ ማለት ነው በስታንዳርድ ፎርም። ሁል ጊዜ ብዙ ተማሪውን እዚህ ጋር የሚሳሳተው ነገር ምንድነው? ቀጥታ ይሄንን ሶልቭ አድርጎ ሩት ውስጥ ከቶ ሶልቭ አድርጎ ኤክስ ለዛ ነው ኢኳል ቱ ሩት 3 አድርጎ ያስቀምጣል። መልሱ ይሄ ይመስላል ማለት ነው። ነገር ግን ማት ውስጥ ደግሞ የምናውቀው አንድ ህግ አለ። ኔጌቲቭ ቁጥርንም ኔጌቲቭ ኤክስ የተባለ ቁጥርንም ስኩዌር ብታረጉት፣ ፖዚቲቭ ኤክስ የተባለ ቁጥርንም ስኩዌር ብታረጉት ሁለቱም መልሳቸው ኤክስ ስኩዌር ነው። ኔጌቲቭ ኤክስ ስኩዌርም ኤክስ ስኩዌር ነው የሚሰጡን። ስለዚህ ግዴታ አብሶሉት ቫልዩ መጠቀም አለብን ማለት ነው። ይሄ በእኛ ጥያቄ እንዴት እንደሚሆን ላሳያችሁ። ኤክስ ስኩዌር ለዛን ኦር ኢኳልስ ቱ 3 ነው የተባለው። ስለዚህ ይሄ ማለት ምን ማለት ነው? አሁን ባልኳችሁ መንገድ ስንሄድ ኤክስ ለዛን ኦር ኢኳልስ ቱ the square root of 3 ነው የምናደርገው። ምክንያቱም እቺኛንም ስኩዌር ሩት ውስጥ እቺኛንም ስኩዌር ሩት ውስጥ እንከታለን። ነገር ግን ግዴታ በአብሶሉት ቫልዩ ውስጥ መግባት አለበት ማለት ነው። ይሄንን አብሶሉት ቫልዩ ፎርም ደግሞ ምን አድርገን ኢንተርፕሬት ማድረግ እንችላለን? ኤክስ እኩል ይሆናል ከአብሶሉት ቫልዩ ኦፍ 3 ጋር መሆን አለበት ማለት ነው። አብሶሉት ቫልዩ ደግሞ እንደምታውቁት ከዜሮ ያለን ርቀት ነው የሚያሳየልን። ከዜሮ በቀኝ በኩልም በግራ በኩልም ምን ያህል ቁጥሮች ናቸው በሩት 3 ርቀውልን የሚገኙት? በዚህ በኩል ሩት 3 በሩት 3 ዲስታንስ ነው የሚገኝልና በስኩዌር ሩት ኦፍ 3 ዲስታንስ ርቆ የሚገኝልን ከዜሮ ራሱ ሩት 3 ቁጥር ነው። ኔጌቲቭ ሩት 3 ደግሞ በዚህ በኩል ዲስታንሱን ከዜሮ ያለውን ዲስታንስ ብትቆጥሩት በስኩዌር ሩት ኦፍ 3 ነው የሚርቀው። ጀስት እቺማ ኔጌቲቭ ዳይሬክሽን ነው የምታሳይ ነው ወደዚህ እንዳለ ማለት ነው እንጂ ርቀቱ በዩኒት ሲቀመጥ አብሶሉት ቫልዩ ሁልጊዜም ፖዚቲቭ ስለሆነ ርቀቱ ሩት 3 ነው የሚያሳይልን። ስለዚህ ሁለት ቁጥሮችን እናገኛለን ከዜሮ በሩት 3 የሚርቁ እንደማለት ነው በሌላ ቋንቋ። ስለዚህ መልሳችን ኔጌቲቭ ሩት 3 እና ሩት 3 ይሆናል ማለት ነው። ሁለቱም ቁጥሮች ከዜሮ በሩት 3 ነው የሚርቁት ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ሌላ ምናልባት እዚች ጋር ብዙ ተማሪዎች ሊያነሱት የሚችሉት ጥያቄ እዚች ጋር ለዛ ነው ኢኳል ቱ